አራማራ ሻራ ባራካ ሻራ ኢየሱስ ክርስቶስ ኢየሱስ ያድናል በለው ይላል። እሳት ብያል በቦርሳ ስንት ብራል? ኧረ ምንም የለም እንዴ 5 ሳንቲም ነው 5 ብር ነው ያለ። አይታይ $35,000 ይታይ። ኧረ ምንም የለም። እኔ በደስታ ልሞት እኮ ነው። መንፈሱ ነው የከለለ ይታየኛል። አንዴ እስኪ አይናችሁን ጨፈና አድርጋችሁ ወደ ጥልቁ ተመልከቱ። ኢየሱስ ያድናል። እስኪ ተመልከቱ። የኛ ጌታ በመስቀል ላይ የዋለው ሸረመረመረ ሸከረ እያልኩ በገባውን ጴንጤ እንዳለ ሚሊዮን ነው የሚከተለኝ። እዩ ጩፋ ይባረር ነው የሚባል እየጩፋ ነው የሚባል ኃይለኛ ሰው መጥቷል ተከተል ነው የሚለው። ይቅር ይበል አፈር ብላ ምን ማን ነው ይቅር የሚለኝ? ይቅር የሚባል ነገር የለም። ውሸት ነው። 3000 ዓመት አፈንድደሻል አንቺ ቆሻሻ። 3000 ዓመት አፈንድደሃል አንቆሻሻ። ዳቦ ከሰማይ ልታወርድ አልቻልኩም። በመቆፈር ነው ድንች የተገኘ። ደንቆሮ ቆጮ ተሸካሚ። አትጹም አትጸልይ። አሁን ጹምና ጸልዩ የሚባል የኢትዮጵያ ሕዝብ አንድ ዳቦ በ3 ቀን መብላት አቅቶት የት አባቱን አግኝቶ ነው የሚጾም? የትኛው ስጋና ቅቤ ደልቶት የኢትዮጵያ ሕዝብ ጾም የሚባል? ሁልጊዜ ጾም አይደለም ወይ? የት አባት ነው አብርሃም የሚጸልይ? ይሄን ካድሬ ቀሚሱን በቤንዚን ረጭተህ ቂጡ ላይ ክብሪት መለኮስ ያስፈልጋል። 4 ኪሎ አደባባይ ላይ ነበር ደርድሬ 30 ሚሊዮን 40 ይሄ ምናምን የምትለው ቀሚስ ኮታችን ቤንዚን ነክሬ ነበር ቂጡ ላይ ክብሪት እየጫርኩ ማባረር። ይቅር ይበልህ ምናምን ነገርኩ እኮ። ገብርኤል መጥቶ አሁን ይምታይ ብያለሁ። ሚካኤል ለምን አይመጣም? ሰይፉን እያወናጨፈ አይመጣም። ማታለያ ነው። ገብርኤል ለአንድ ሰው አይመጣም። ገብርኤል ከመጣ ለአንተ ርዳትና ረሃብ አይመጣም። አንተ ወደ አህያ ማይ። ሚካኤል ከመጣ የሞተው ቅዱስ ጊዮርጊስ የተባለው ሰው በፈረስ መጥቶ አያድንም። አንተ አህያ ድሮን ሲጥልቤት አባትክ ነበር አመጋጃ። ከቅዱስ ጊዮርጊስ ቤተክርስቲያን 6000 ጫማ የደቡብ ጎንደር አንድ ፊዚክስ መምህር ሲገደል ሃይ ብለ ልጅቷ እንጽና ጊዮርጊስ በፈረሱ ይመጣል። ያቺ እኮ ጎበዝና 7 ዓመት ነው። ያ ሁሉ አዛውንት ደደብ ሜክሲኮ አደባባይ ላይ ያለም የተገኛችሁት ጫማችሁን ጥላችሁ በማይክሮፎን አለም ውሰዱ የተባላችሁ ንስሐ ግባ ይላል ማርያም ብሎ ስም ይዞ ምራባ ነው ንስሐ የምገባው? ምን አድርጌ ነው ንስሐ የምገባው? ምን ሰርቼ? ማን ነው ንስሐ የሚፈታኝ? ቄሱ ይሄ ካህኑ የውሸት ታቦት ይዞ የሚዞሩ ምን አባትክ ነው በቅርብ ማብደው? ዘልዛላ ኢትዮጵያን ያዋረርካት አንተ ነህ። መረን የለቀቃችሁ woze la woze la woze dicha la dicha da moto budo maeto piro balije mata maido ade sere zaka motole angai da mota daza ai soy ida ederian ሰይጣን አደረሰ። አዎ አለ። ራሱ ሰው አለ ወይ ሰይጣን? ኢትዮጵያ ውስጥ ሰው ነው ሰይጣን። ልክ ነህ። ሌላ እኮ አለ ነው። ሌላም ሀገር ሰው ነው ሰይጣን ሰው ነው። ከሞራል ውጭ ወጣው በገደላ በምን በስርቆ በምን ራቅ ራሱን የሳተው ያ እኮ ነው ሰይጣን እንጂ እኮ ሌላ የተፈጠሩ ምናምን እንዳይመስል። ሰይጣን ራሱ ሰው እኮ ነው። ያፈነገጡ ከሞራል ውጭ ምናምን የሆኑ ሰዎች አራጆች፣ ገዳዮች የሚጠሉ አሉ። ናርሲስቲክ ምናምን እነዚህ ገዳዮች እነዚህ ሰይጣኖች ናቸው እንጂ ሌላ ከሰው ውስጥ አለ ሌላ አካል የለም። ለምን ብዬሻለሁ? እኔ አባይ በረሃ ድረስ ሂጃለሁ እኮ ነው የምልሽ። ሰይጣንን ፍለጋ ጓደኛዬ ጋር 3ቱን ሄደን እናውቃለን። 7 ሰዓት ነው የሚገኝ ተብሎ ሁሉ 7 ሰዓት ሄደን እናውቃለን። ታየ የተባለበት ቦታ ላይ ሂጃለሁ። ላገኘው አልቻልኩም። እንደ አንተም እንደ ሰለሞን ጥበብ ያስፈልጋል ለማየት። አንተ ስራማ ቢሆን አርቲስት እንዳንተ ስራ ቢሆን ዛሬ የህፃን መቀለጃ ሆነ። የህፃን ለነገሩ ከህፃን ጋር ለሚተጫወተው ከሰንደርላንድ ምን ከ4ኛ ዲቪዚዮን ጋር ነው ዛሬ ተጫወተው። አንዳቹ አጫወታን ከአርሰናል ጋር እንደዚህ ሆነን ብለው አንድ ሲቲ ደጋፊ እንዳታው አንድ ማለት አዳሜ ነው የተደጋፊ የቋጠርሽ
ቆረቆርሻት እንዳለ ማናባይ ስለሆንሽ ነው አንቺም ትላንትና እርምሽን ቼልሲ በቀይ ወጥቶበት ብታሸንፊ እርምሽን ልቋጥር ያርሰናል ላይ እጂ እውነትሽን ነው እንደውም ማርቲኔሊ ማለት ነው ይመቸው አርቴታ ግን እኔ በአርቴታ ምክንያት ፍዳይም በልቻለሁ በቃ አርቴታ በዚሁ ከቀጠልክ ማለት ነው እንዳለ ያርሰናል ደጋፊዎች እኛ ነን ትቻገልግል ምን ነው በቃ ይገናኛል ይመቸን ግን እግዚአብሔር አሁን የቲክቶከር ሴቶች ቆንጆች ሞጣን የማይወድ የለም ወንድ ልጅ ወለድል ሴት ልጅ ወለድል እኔ ኦርቶዶክስ ክርስቲያን ባልሆንማ ጨፍጭፌ ዝም ብዬ እንደዚህ እንደ ሰለሞን የሚባል ንጉስ አንድ ሽቁባቴን ቁጭ አድርጌ ምን አባቱ እኔን የመሰለ መቶ ወንድ ልጅ ቁጭ አደርግላታለሁ በቃ ታሳድጋለች እኔ ምን አገባ አሁን እኮ ችግሩን የኦርቶዶክሱኛል ሙስሊም በሆነማ ዝም እየሰባቱን አስገብቼ አንድ ቤት ውስጥ ቁጭ እኮ ነው ማለት ምን አገባኝ አሁን እኔ ኦርቶዶክስ ነኝ ምን አደርጋለሁ አማራ እንዳይራባ ሲያረጉት ኦርቶዶክስ የሚባል እምነት አመጡ አውቀው እኮ ነው ግብጾች ኦርቶዶክስ ነው ያመጡ እኮ ነጮች ናቸው አውቀው እንዳይራባ ማለት ሚስቱ ስትሞት መልኩ ሲሎታ ኖ ማግባት ጅላቱ ወዲያው ነው በ40 ቀን ነው ነፍሷን በገነት ያስቀምጥ ብለ ቆንጆ ከዚያች ደግሞ የምታምር አስገብተ ቁጭ አማራ መውለድ አለበት ኦሮሞ እኮ ያጎቱ ልጅ ነው የሚቸክል ገብቶ ጦር አስገብቶ እኮ የጓደኛው ሚስት ልቅ ብሎ ታገኘዋለህ መርዳሳ ቀጥ ብሎ ቤቱ ሲሄድ ፈይሳ ገብቶ ጦሩ ጦር ደግሞ ይታወቃል እንደ ስም አይነት ነገር ልካለው ፈይሳ ነው ፈዩ ነው እንደገባ ብሎ መርዳሳ ደግሞ ፈይሳ ሚስት ቤት ሲገባ ሌላ አብደላ ገብቷል አብደላም ደግሞ ገባ ሁለት አሁን እኮ አማራጭ አገኘው ብሎ ወደ አብደላ ሲሄድ ተኮላ ገብቷል ከዛ ተኮላን ደግሞ አማራውን አልምዱት አላሉ መርዳሳ ይሄን ታሪክ አልሰማችም ምን ጨዋታ እውነት እኮ ነው ተኮላም ገባበት አላሉ ወለጋ ላይ ተኮላም ገባ ብሎ ተኮላ ቤት ሲሄድ የአማራ ሴት ይፈራይ ቁጭ እንዳለትና አራ ወግድ ስትለው መርዳሳ እንዳንተፋፈር ሲል ጅል ነገር ነሽ ምንድነው አንተ ጅል ነው እንዴ ተኮላ እኮ ገብቷል በራሳ ቤት እንዴት ገባ ገብቷል እኛ ባል አታውቅም እንዴ ዝም ብለህ ለከ አማራ ጤላ ምናምን ደሮታል እንዴ ምናምን ብሎ ጥልቅ አሉ ተኮላ ቤት ተኮላ ወዲያው ጠቅጠቅ አርጎ ሲመጣ መርዳሳ ጥልቅ ብሎላል የአማራ ነገር ምን ይሽሩ በያዟጭር ምን ይሽር